አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና ተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደም ክርስቲያኑ ኮንቼ ሰላም ብያለሁ። ሰላማችሁ ይብዛልኝ። የረበና ሰላም በእናንተ ላይ ይሁን እያልኩኝ ዛሬ እርግጥ ዱንያ ፈተና ነች ውዶችዬ ማለት ነው። እንኳን በዱንያ ተፈተን በአኺራ ወይም በሞት በነገራቶች ብንፈተን ኑሮ በጣም ከባድ ነበር ማለት ነው። ምን ልላችሁ ፈልጌ መሰላችሁ? ዳውድና ሙሰኪና በደረሰባቸው የንብረት ወደማ ትንሽ አዝነዋል። ወንዱ ልጅም እንደ ሴት እያለቀሰ ይገኛል። እርግጥ እንደዚህ ስለሆነባችሁ አላህ ሱብሃነሁ ወተዓላ የተሻለ ነገር ይተካችሁ፣ በወጣት ላይ ይተካችሁ። እንኳንም በቤተሰቦቻችሁ በልጆቻችሁ ያልመጣባችሁ ዳውድና ሙሰኪና አላህ ሱብሃነሁ ወተዓላ ሶብሩን ይስጣችሁ ማለት ነው። እናንተ የተፈተናችሁት በዱንያ ላይ ነው። እሱንም ደግሞ በገንዘባችሁ አልሐምዱሊላህ ረብል ዓለሚን በሉ። እንኳንም በቤተሰቦቻችሁ ያልሆነ ውዶችዬ ትናንትና እሁድ ነጻነት ወርቅነህን ቀበር ነው። ዛሬ ሰኞ ነው። ለምንድን ነው እንደዚህ ያልኩት መሰላችሁ? አልሐምዱሊላህ ረብል ዓለሚን ሽኩር ገለታ ያድረሰው። ነጻነት ወደማይመለስበት ወደ እውነተኛው ዓለም ተቀብሯል ማለት ነው። እናንተ ደግሞ እዚች ውሸተኛ አይተው ዓለም ዱንያ ላይ ነው ያላችሁት። እስትንፋሻችሁ ውስጥ ታላችሁ ድረስ ነገ ጧት ሰርታችሁ የምትለወጡት አይነት አሊያም ደግሞ ባላችሁ ነገር የምትለወጡ የምትነሱ አይነት ሰዎች ናችሁ። ወጣቶች ናችሁ፣ ጠንካሮች፣ ጎበዞች ናችሁ። ሀቂቃ ማለት ነው። ከማደንቃቸው ዩቲዩበሮች መካከል እናንተ ጎበዞች ናችሁ። አው ሙሰኪና ስንገባ 5 ሳንቲም የለንም፣ እሱም 5 ሳንቲም የለውም፣ እኔም ልጅ ይዤ ነው የገባሁት ብላለች። አው ውዶችዬ እያንዳንዳችን የመዳም ቅመሞች እኮ ማለት ነው ቦርሳችን እኮ ቢዳብር ምንም ነገር የለም ውዶችዬ። አሁን የሚያየው ሰው መዳም ቤት መስራታችን ነው። ነገር ግን ቦርሳችን ቢበረበር ቀፎ ነው፣ ባዶ ነው ውዶችዬ። እንዲያውም እናንተ አንበሳ ናችሁ፣ ጎበዞች ናችሁ። ሄዳችሁ ሱቅ ከፍታችኋል። ከአንዱ ማይሉ መጅለስ አረብያ ያንቀሳቀሳችሁ ነው። እንዲሁም ደግሞ ምንድነው የከረባ እቃዎችን እየሸጣችሁ ነው። ማሻአላህ ተባረከላህ ረህማን። አላህ ሱብሃነሁ ወተዓላ ባወጣ ይተካችሁ ውዶችዬ። ሰበቡን አድርሱ። አላህ እኮ የተሻለ ነገር ይዞላችሁ እንጂ ያን ነገር ባላጠፋው ባላወድመው ነበረ። በልጆቻችሁ በቤተሰቦቻችሁ ቢሆንሳ ውዶችዬ፣ ራስን ማጣት ቢሆንሳ ኖሮ ያ ነበረ ለእናንተ ክሳራ። ይሄ ለእናንተ ትምህርት ነው ውዶችዬ። አላህ ትምህርት እየሰጣችሁ ነው። ወላሂ እላችኋለሁ በዱንያ ላይ ፈተና የምንፈተነው አንድ ነገር ሲነሳን ትምህርት መሆን አለበት። እርግጥ ለጊዜው ሊያሳዝናችሁ፣ ልትበሳጩ፣ ልታለቅሱ፣ የሰው ዕዳ ሊኖራባችሁ ይችላል። ግን ሙሉ ጤነኞች ናችሁ እናንተ። ሙሰኪናም ይሁን ዳውድም ይሁን ሙሉ ጤነኞች ናችሁ። ሰርታችሁ ነገ ጧት የምታፈሩት የምትመልሱት ነገር ነው። ኢንሻአላህ ውዶችዬ ደግሞ ጠለባት የምትጠልቡ መጅለስ አረብያ የምትጠልቡ አሊያም ደግሞ የከረባ እቃዎች የምትጠልቡ ጥለውባቸው ታማኝ ናቸው ብለዋል። እንግዲህ እኔ ጠልቢያቸው አላቅም። አላህ ለሚወደው እኔ ወደ ሌላ ሀገር ብዙም እንትን የለኝም። ያኔ ስላችሁ ተሩቅ ሀገር መጥለብ እንትን የለኝም። ሰፈሪ ሁሉ ነገር አለ አልሐምዱሊላህ ረብል ዓለሚን ማለት ነው። ግን ውዶችዬ እነዚህ ልጆች እንትን ያስፈልጋቸዋል። እርግጥ በቃ አይዟችሁ አብሽሩ ብሎ የሚያንቀሳቅሳቸው ሰው ያስፈልጋቸዋል። ገንዘብ እርዳታ ሳይሆን ቢያንስ እንኳን እየገዛ ናቸው አይዟችሁ አብሽሩ እያልናቸው በቃ ነው። እንደዛ ነው የሚፈልጉት። እርግጥ ገንዘብ ያላችሁ በገንዘብ እርዷቸው፣ ማንም አይከለክላችሁም ውዶችዬ። አጅሩን የምታገኙት ከአላህ ሱብሃነሁ ወተዓላ ነው። መጪው ረመዳን ነው እንግዲህ አጅር ታገኙትበታላችሁ ያላችሁ ማለት ነው። የሌላችሁ እንደኔ ግን እኔ ዱዓ ብቻ ነው የማደርግላችሁ። አላህ ሱብሃነሁ ወተዓላ የተሻለ ርዚቅ እንዲወፍቃቸው፣ ባወጣ ደግሞ አላህ ሱብሃነሁ ወተዓላ እንዲተካቸው፣ ጠንካራ እሱም ጠንካራ እሷም ጠንካራ ሆኖ ሰርተው እንዲለወጡ ነው ዱዓ የማደርግላቸው። አላህ ጤንነትን ሰጥቷቸው ነገ ጧት በሁለት እግራቸው ቁመው ሱቃቸው ተቋቁሞላቸው ገበያቸውም እንደነበረ ሆኖላቸው እንዲቀጥሉ ነው የምፈልገው ማለት ነው። ይሄ ነው የኔ ዱዓ እንጂ ገንዘብ የለኝም፣ ገንዘብ አረዳቸውም። በዱዓ ብቻ ነው ልረዳቸው የምችለው። አላህ ሱብሃነሁ ወተዓላ ሙሰኪናንም ዳውድንም አላህ ያበርታቸው ያጠክራቸው ማለት ነው ውዶችዬ። አልሐምዱሊላህ በሉ። እናንተ በህይወት አላችሁ፣ ሰውም አልተጎዳባችሁም፣ ሰውም አልሞተባችሁም። አልሐምዱሊላህ በሉ። ሐምድ ረብኩም። ትናንትና አያችሁ ብዙ ወዳጆቻችን፣ ብዙ እናት አባቶቻችን፣ ብዙ ወገኖቻችን በጦርነት በረሃብ ሲሞቱ አይተናል። እንገራችሁ እናንተ ግን ጤነኞች ናችሁ። አራባችሁም አልጠማችሁም ውዶችዬ። የረባቸው የጠማቸው ብዙ እህቶችና ወንድሞች አሉ፣ አለፉም፣ ሞቱም፣ ተቀበሩም ማለት ነው። ረሳናቸው። ትናንትና ሞቶ ነበር خلاص ተረሳ ማለት ነው። እናንተ ግን በህይወት አላችሁ፣ ማንም አይረሳችሁም። ዛሬ ብትከስሩ ነገ ጧት ደግሞ ትነሳላችሁ።
ምክንያቱም ቢስሚላ ብላችሁ ትጀምራላችሁ፣ ስራችሁን ትቀጥላላችሁ ማለት ነው። ህይወት ትቀጥላለች። በህይወት ሀያ ውስጥ እስካላችሁ ድረስ ዱንያ መሬት እስካላችሁ ድረስ ማለት ነው። አፈር እስካልገባን ድረስ አላህ ሱብሃነሁ ወተዓላ የተሻለ ነገር ቢሰጠን እንጂ አንድ ነገር አይነሳንም። እኔ ከህይወት የተማርኩት ብዙ ነገሮች አሉ። ብዙ ነገሮች ወይም የሆነ ነገር ሳጣ ብዙ እንትን አልልም፣ ብዙ አልነጫነጭም፣ ብዙ ጌታዬን አልወቅሰውም። ለምን መሰላችሁ? ለኸይሩ ነው እላለሁ። በገንዘቤ ስለመጣ ስለሄዴ ምንም አይመስለኝም። በቤተሰቦቼ ቢሆንሳ ውዶችዬ፣ በራሴ ሀያት ላይ ቢሆንሳ ያንን መቋቋም አትችሉትም። ስለዚህ አልሐምዱሊላህ ረብል ዓለሚን ነው ማለት ያለብን። አመስጋኝ መሆን አለብን። ሁሉም ነገር ለኸይሩ ነው ውዶችዬ፣ ወላሂ እላችኋለሁ ለኸይሩ ነው። ኩን ፈይኩን ነው። አላህ ያለ ይሆናል። ቀዳና ቀደር ነው። አላህ የጻፈው የወሰነው ይቀመጣል። ሁሉም ነገር በአላህ እጅ ነው ያለው። አላህ ነው ወሳኝም ሰጪም ነሽም አላህ ሱብሃነሁ ወተዓላ ነው። አንድ ነገር ሲነሳኝ አላህ ደግሞ እኮ የተሻለ ነገር ሊሰጠኝ ነው እንላለን። ትክክል ነው። የተሻለ ነገር ሊሰጣችሁ ነው። አለም ደግሞ ሊፈትናችሁ ነው። ባሮቼ እንዴት ነው መቋቋም ይችሉታል ወይ? ይህንን ነገር ባሳጣችሁ መቋቋም ይችላሉ ወይ? እንደገና ጠገን አላህ ወይ ጠግኔ ብለው ዱዓ ያደርጋሉ ወይ? ወደ እኔ እጃቸውን ይዘረጋሉ ወይ ብሎ ሊፈትነን ነው ፈተና የሚያመጣብን። ፈተናውን እንወጣለን ወይ ማለት ዘበት ነው። አንወጣውም። ምክንያቱም እኛ ደካሞች ነን። ፈተናውን የሚወጡት ከስንት ከመቶዎች አንዶች ናቸው። ጠንካራዎች ከመቶዎች አንዶች ናቸው። ብዙ ጠንካራ አይደለንም እኛ የሰው ልጆች ልፍስፍሶች ነን። ቶሎ የመውደቅ ቶሎ በቃ ሀሳባችን የመጨናነቅ ብዙ ነገሮች እንትን ይልናል ማለት ነው። እና እርግጥ ያሳዝናል እንትን ይላል ማለት ነው። ሊያስለቅስም ይችላል። ብዙ ነገሮች አሉ። ምክንያቱም የሰው ደም ስለሚኖር ብዙ ነገሮች ይኖሩባቸዋል። የምረዱ በገንዘብ እርዷቸው፣ ሀቂቃ ማለት ነው። እርዷቸው የሚችሉ ማለት ነው። እንዴት አይነቱ ኪሱ ባዶ የሆነ ደግሞ ዱዓ ያድርግላቸው። እኔ ሐቁን ነው የምናገረው ውዶችዬ። ታለኝ የሰውን ልጅ እረዳዋለሁ፣ ከሌለኝ ደግሞ በዱዓዬ አላህ ሆይ የተሻለ ነገር ርዚቅ ወፍቀው፣ ጤናም ከሌለው ጤናውን ስጠው፣ ያ ረቢ ልቡን የሙራዱን ያሳካለት ብዬ ነው ዱዓ ማረግላችሁ ውዶችዬ። ሙሰኪናንም ዳውድንም አላህ ያበርታችሁ፣ ያጠንክራችሁ። የተሻለን ሲሳይ፣ የተሻለን ገንዘብ፣ የተሻለን በቃ ተሰውደ አላህ ያውጣችሁ። እውነቴ ነው ወዶችዬ። እንደገና እነዚህ ሰርታችሁ ተቋቁማችሁ አንበሳ ሆናችሁ እንደነበራችሁ እንደመጀመሪያ ሆናችሁ ከመጀመሪያውም በላይ ያድርጋችሁ ብዬ ነው ዱዓ ማድረግላችሁ። ያድርጋችሁ ኢንሻአላህ። አይዟችሁ፣ ጠንክሩ፣ ጠንካራ ሁኑ። ይቻለም ልፍስፍሶችን አትወድም ወዶችዬ። ይቻለም ልፍስፍሶችን አትወድም። ጠንካራ ነው። ጠንካራ ሆነን እንኳን ልንሰበር ልንወድቅ እንችላለን። ግን ስንርቅ ደግሞ መነሳት የኛ ፈንታ ነው። በአላህ ጋር አላህን ይዛችሁ ምንም ብትሆን አትወርቁም። ብትወርቁም ራሱ አላህ ሆይ አንሳኝ ግድፈኝ ካላችሁት አላህ ይገድፋል ውዶችዬ። ወላሂ እውነቴ ነው። በአላህ ተመኩ፣ በሰው ልጅ አትመኩ። ወላሂ እጃችሁን መዘርጋት ካለባችሁ ወደ አላህ ሱብሃነሁ ወተዓላ ዘርጉት። ወደ አላህ የተዘረጋች እጅ መቼም ቢሆን ባዶዋን አትመለስም፣ ይዘገያል እንጂ ማለት ነው ወዶች። የሰው ልጅ ቢያረግልህም ባያረግልህም ትርጉም የለውም። እንዲያውም ያሳጣሃል እንጂ ማለት ነው፣ ያሳቀቀሃል። እንዲህ አርጌለት ነበር እንደዚህ አርጌለት እየነበር ብሎ ሰሚያሳቀቀህ የማያሳቅቀው ጀሊሉ አላህ ሱብሃነሁ ወተዓላ የትዱ መጁድ አለኩ አላህን ለምኑት ውዶችዬ። አላህ የተሻለን ርዝቅ ይወፍቃችሁ፣ ሰብሩን ይስጣችሁ። ተጠገኑ፣ ጠንካራ ሁኑ። ጠንካራ ሁኗችሁ ስራችሁን ላይ አቋማችሁን ስራችሁ ላይ አድርጉ። በቃ ውዶችዬ፣ ይሄድ ወደመ የታባቱ እናንተ ጤና ሁኑ። እናንተ ጤና ትሆናችሁ ይመለሳል። እና ይሄንን ይመስላል እላችኋለሁ ውዶችዬ። ጠንካራ ሁኑ። እንግዲህ የመርዳት ፍላጎት ያላችሁ እርዷቸው ዳውድና ሙሰኪናል። እማችሉ እንደኔ ደግሞ ነጭ ድሃ የሆናችሁ ዱዓ አድርጉላቸው። አላህ ሱብሃነሁ ወተዓላ ባወጣ ኸይርን ነገር እንዲሻላቸው፣ ቤተሰቦቻችንም እነሱንም እንዲጠብቃቸው ከመጥፎ ነገር ዱዓ አድርጉላቸው። ሰላማችሁ ብዝት ይበልልኝ። ይሄንን ይመስላል የዛሬው መልእክቴ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።